ሰላም የሀበሻ ጣም ቤተሰቦቻችን ዕለታዊውን መረጃ ወደ እናንተ እናደርሳለን። በዛሬው ዕለት አቶ ታዬ ደንዳ በእስራት መቀጣታቸውን ሰምተናል። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስራት ተፈርዶባቸዋል። አቶ ታዬ ዛሬ አርብ ህዳር 26 ቀን 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ መገኘት ወንጀል ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸውም እንግዲህ ክሳቸውን ሲከታተሉ ቆይተው በዛሬው ዕለት እንግዲህ ህዳር 26 ቀን 2018 ዓ.ም በ7 ዓመት ከ2 ወር እስራት እንግዲህ ተፈርዶባቸው ወደ ወህኒ ቤት መውረዳቸውን በዛሬው ዕለት ሰምተናል። ከሀበሻ ጣም ጋር መልካም ቆይታ ይሁንላችሁ።